ከስሮ ነቅሎ ነው ያራዳ ልጅ መተናል አይተናል ምንድነው የሆነ ልጅ እየፈለጉት ነበር የጠፉት አባቴ ናቸው አገናኙኝ እያለ ነበር ወደዛ ሄድበዩ ገና ዘልዬ ያልጠገብኩ ሰውዬ የምን ልጅ ነው አረ እያለቀሰ ነው ጋሺ ለምን ባገጩ አይተከልም እኔ ባሻ ምን አገባኝ አይ አሜሪካ ከመሄዴ በፊት አባቴ ላግኝ እያለ ነበር እንግዲህ እምቢ ካሉ ልንገረው ሄጄ አሜሪካ በልጄ ናፍቆት ስሰቃይ እንደኖርኩ ማን አየልኝ ልጄን አምጡልኝ ልጄን አገናኙኝ ልጄን አገናኙኝ ልጄን አባዬ ልጄ ራሴ ማረን እንደምታስረው ወይኔ ልጄ አባ አምሳዬ ልጅ እያለህ ማጫወተህ እንቆቅልሽ ትዝ ይልሃል ምን ነበር አባዬ እንቆቅልሽ ምን አውቅልህ ከመግዘፉ ዘርፈ ብዙ ኧረ እኔ እንጃ ምንድነው መልሱን በቃ እዛው አሜሪካ ስንሄድ እዛው እነግርሃለሁ ኧረ አሜሪካ አይደለም እዚህ አሜሪካ ግቢ ስለሆንኩኝ ታክሲ እንዳላጣ ቶሎ ጥሪልኝ ያልኳት እዚህ አሜሪካ ግቢ አዎ ከመግዘፉ ዘርፈ ብዙ ግን ምንድነው እኔን አሁን ሰላም ከነበርኩበት ፈልገህ አይደል ያገኘኸኝ አዎ ፈልገህ አገኘው ዶረየው ኤዊ ወይ ዛሬ እኮ ቤት ብቻዬን ነው የማድረው አረ ብቻሽን አይደለሽም ፈጣሪ አለ ምን ነሽ ፈጣሪማ አለ አይደለም ቤተሰቦቼ ክፍለ ሀገር ስለሄዱ እኔ ደግሞ ብቻዬን ማደር ደበረኝ ታዲያ ለምን በጊዜ ገብተሽ ጥቅልል ብለሽ አተኝም አረ ዘንዶ ይጠቅለልብህ አንተ ወደ ነጭ ነው ካልተባለ አይገባም እንዴ ምን አይነቱ ነው እንዴ እንድናደር ፈልገሽ ነው እንዴ ተደምቶ ነው ገባ ሌላ ሀሳብ ውስጥ ሆኜ እኮ መች ገባኝ ይሆናል ምን ጣጣለው ታዲያ ለሊቱም ሙሉ ማለት ነው በቴክስት እናወራ እናድራለን እሺ እንዴት ነው ዶክተር ነው ሰላም እንዴት ተወቀቸው ቂጠለ የወጣው ቡጉኝ ተሻለ ቂጥሬ ቡጉኝ ለመውጣት ዋና ምክንያት ምን መሰለህ አንተን ያስቸገረ ነገር ይሄ መግማማት አለ አይደለ ፓንት ቶሎ አለመቀየር ምናምን የሱ ችግር ነው ይገርምሻል ማለት ነው ሶ ስንት ፓንት ነው አለኝ ያልከኝ ሁለት ፓንት አንዱ የተቀደደ ለዛው የሱ ችግር ነው ስለዚህ አቡጀዴ ያሰፈተህም ቢሆን ለሽንት ጨርቅ ያጠብክ ምናምን ቶሎ ለመቀየር መሞከር ነው አቡጀዴም ካጣ ደግሞ ኮርኒስ ቀደህም ቢሆን ለመቀየር መሞከር ነው ዋና ጤና ይበልጥ አይደለ እንዴ ከዛ ደግሞ ይሄ ማፍረጥ ምናምን ቂጥ እጅ አይወድም ማለት ነው በእጅ ምናምን አትነካካ በሱ ምግብ ትባላለህ እሷን ትሰማለህ ምናምን አይሆንማ ምን ላይ አፈን እንዳከፍት ማለት ነው አራወረ ዘርባክ ይኸውልህ ያንተ የወር ገቢ የኔ የአመት ገቢ ነው እሺ ሰው አጣቅም ያንተ የወር ገቢ የኔ የአመት ገቢ ያንተ የአመት ገቢ የኔ የወር ገቢ አንዴ ማለት ያለብኝ ወይ ናማ አኪ የት ሄደ በእናታችሁ እኔ እኮ በአመት የምታገኘው በወር አገኛለሁ ብዬ ልጎረር ብዬ እኮ በየት በኩል ነው የሄድከው በዛ ነው እናቴ አሁን ቡናማ ሹካ ባይራገረጀ በዚህ ሲያልፋይታችሁ አለሽም በዚህ ጋር ወይኔ ጉዴ ጋይስ በእናታችሁ በዚህ የሆነ ገጣ ባዲ ሲያልፋይታችሁ አላያችሁም እንዴ ሐኪም እንዴ አንቱ ቅሌታም ሽማግሌ የጠፍተህ ነው እስከዛሬ የልቤን ሳልነግርህ ልሞት መስሎኝ ቆጭቶኝ ነበረ ምን አባቶት ሊሉ ነው ያንተ የወር ገቢ የኔ የአመት ገቢ ነው ያንተ የአመት ገቢ የኔ ሐኪም እኔ ብዙም ኢንሴኩር ወንድ አይደለም ገባሽ አይደል ላይክ ያለፈ ህይወት ነው ብዙ ጉዳይ አይሰጠኝም ዋናው ከረንትሊ ምን አይነት ቦታ ላይ ነሽ አንቺ ምን አይነት ሰው ነሽ ነው እንጂ ያለፈ ህይወትሽ ምንም ብታሳልፊ እኮ ኖርማል ነው በጣም ስምትልሽ ነው በነገራችን ላይ ባይዘው 22 ቦይፍሬንዶች እንደነበሩ 22 ቦይፍሬንድ ነበርሽ ጌታ ሆይ ቅሌትም አልተረፈማ እንደ ምንድነው አበላለሁ እንደ 22 ይሄን በተለይ ወረጅልኝ ቶሎ ወረጅልኝ በእናትህ እኔ ቤት ይቆጥኛል ወረጅልኝ እግዚአብሔር አተረፈኝ እንዴ 22 ያን ያበደርኩ ገንዘብ አሁን አስፈለገኝና ከቻልኩ ትመልስልኝ በእናትህ እኔ እኮ ገንዘብ ጉዳይ ላይ በፕሮግራም እንደምንቀሳቀስ ታውቃለህ ቦሌ ላይ አንድ ህንጻ ጀምሬያለሁ አንድ 5 መኪና እያስመጣሁ ነው ምናምን አሁን ገንዘብ ከየት አምጥቼ እሰጥሃለሁ ብለህ ነው የራሴን ገንዘብ እኮ ነው ያልኩህ ካንተ አልፈለኩኝም በዛ ላይ ሚስቴር ጉዝ ነች ችግር ላይ ነኝ ያለው ሚስቴር ጉዝ ነች ኪስ ባዶ ሆኖ ሚስት ላይ መንጠልጠል በራሱ ምን አይነት ደካማ ወንድ እንደሆንክ የሚያሳይ ነገር ነው ማለት ነው ወንድ ልጅ አይደለህም እንዴ አመድህን አራግፍ ኪስህን ሞላ አርግ ከዛ ነው ወደ ማስረገዝ የሚሄደው ገንዘብ ሳይኖር ፊት ያኔ ስትበደረኝ ግን እኮ እንዴት ትዝ ይልሃል ግን እንዴት እንደሆንክ ረቦሃል እንዴ አንተ ምንድነው የምሳ ምናምን የላችሁም ቤታችሁ ያዝንካ ምንድነው ይሄ ያዝ እቺን ያዝና
ሌላ ጊዜ ጠይቀኝ። አራራሽን ገንዘብ እኮ ነው አይደለም ያዛር በቃ ሰራ አርግ እንዴ ወጣት አይደለ እንዴ በዚህ እድሜ ሰራ አርገህ ጥሩ ጥሪት ይዘህ ቆንጆ ሁኔታ ላይ መሆን ነው። ከሌለ የለህ እያለ ካልሆነ ከሌለ የለህ የጥሪት ከሌለ በቃ ልጁን አጫውተው። ኧረ አጫውተዋለሁ። ቲንኪው እንጂ ላላ ፖል ቴሊታቢ ምን እሺ ነው ድሮ ሰው ነው እንዴ ማንዬ? አሁን እኮ ጊዜው እኮ ቤቢ ሻርክ ድድድድ ቤቢ ሻርክ ማሚ እኮ ነው አሁን ጊዜው። እንዴ ማሙሽ እንደዚህ ይባላል እንዴ? ሻላላላ ቡዲጋ እንዴ ምን ነው ጥላብኝ ሄደሽማ እንዴ? አዩ ትዊችን ምንድነው ስትሮክ ምናምን አለብህ እንዴ? ና ላሳይ ቆይ። እንዴ ምንድነው? እያጫወትኩት ነው። ቤቢ ሻርክ ድር እሺ አባብዬ 100 ሺህ ብር አስፈልጎኝ ነበር። ጥቁር ዶሮ ይዘናና ያልከው ሁሉ ይሳካልሃል። አረ ይሄው ይዤ መጥቻለሁ። እሺ አባብዬ እሺ። የሚገርም ነው አንተ የቆየ 100 ሺህ ብር አይገባልኝም መሰለህ? አሁን 100 ሺህ ብር? አዎ 100 ሺህ ብር አሁን? አዎ እሺ አባብዬ 100 ሺህ ብሩም አልገባልኝም። ከዛ ደግሞ ሌላ ነገር ፈልጌ ነበር። ቆንጆ ሚስት እንድትሰጠኝ ፈልጌ ነበር። ምንም ችግር የለም። ካንተ የሚጠበቀው ግብርህን መገበር ብቻ ነው። ዛሬ ሁሉ እሰጥሃለሁ። እንዴ ሀቂ ጠበስክ እንዴ? አዎ ጠበስክ። ፍቅረኛ ልታድሳት ፍቅረኛ እንዴ ናቸው አለን። አይ ንገረኛለን። እሺ ለኔ ስጠይቅ ላንተ ነው እንዴ የተደረገ ያለው? እንዴ አባብዬ የጓደኛዬን ቋንቋውን ቀይርበት። አንተ ጥሩ ልጅ ነህ፣ ደንበኛዬ ነህ። ተመላለስክ እኮ በእናትህ ያልከው ሁሉ ይደረግልሃል። አይ ቢ እንዴ ነህ? አው ብዙ ነው መቀጠና ወተረ ስልካችሁ ነው። ኧረ በእናትሽ አንድ እንቀሳቀሳለሁ ብትሉ ሙሉ ሌሊት ነው የምናሰቃያችሁ። አዳሩን ከኛ ጋር ናችሁ። አንዱ ምሳውን ፍርፍር በላ፣ ከዛ መክሰሱን ፍርፍር በላ፣ ከዛ ራቱ ላይ ምን ቢሆን ጥሩ ነው? አንቺ በእናትሽ እንደዚህ ተጫዋች መጨረሻ መስማም እና እራት እንብላና ዛሬ ማለት ነው በቃ ቁርስ ላይ እንለያ አይደል? ለሊቱን ቆንጆ ጊዜ ብናሳልፍ። እኔ እንደዚህ አይነት ነገር አላውቅም። ቤት ይቆጡኛል። ወደ ቤት መሄድ አለብኝ። ቤት ይቆጡኛል? አዎ። እና ሁለት ልጅ ነው? አዎ። ምንድነው ያልሽው? ተንፈራፍረው ሞተ ምናምን አልሽው? አዎ። ምንድነው? ምን እንማር ከዚህ ቀልድ? አሁን ቀልድ ነው ብለሽ ነው የነቀለሽው? ምሳው መርብራለ መክሰቱ መርብራለ ማታ መርብር ምንድነው ይሄ? ቀልድ ብለሽ ነው ወይ? ነፈዝ ተናይና ጀረዛ እንዴ ከእንዳንቺ አንተ እንከፍ ጋር ነኝ እንደውም ጥፋተኛው ማለት ነው ጅል። ሰላም ወንድም፣ እንዴት ነህ? ከእድገት ቢዝነስ ግሩፕ ነው እና የመጣ ነው። ሲያዩ ባለሀብት ትመስላለህ በጣም። ኦፍ ኮርስ እኔ ዳንኝ። እሺ ግን እስኪ ለዚህ ትውልድ እንዴት እዚህ ደረጃ ላይ እንደደረስክ ትንሽ መልዕክት አስተላልፍ። ይገርምሃል፣ መጀመሪያ ላይ ጎዳና ላይ ነበርኩ። ጎዳና ላይ ብዙ ተርመጥምጫለሁ፣ መከራዬን በልቻለሁ ምናምን። አሁን ላይ ግን ቢሊየነር። ኦኬ እኮ አሁን ቢሊየነር ለመሆን ምን ስራዎችን እንደሰራህ እስኪ በትንሹ ንገረን። እሱን ነው ማወቅ የፈለግኩት። አሁን ከጎዳና ተነስቼ ነው አለኝ ቢሊየን እኮ። እንዴት ቢሊየነር እንዴት ሆንክ? እሱን ፕሮሰሱን ንገረን። ፕሮሰሱን ከለታት በአንድ ቀን 3 የተጣለ እንቁላል አገኘው። የወፍ ነበሩ የዶሮ ነው ብዬ ሰጥኳቸው። አሁን ላይ ቢሊየነር በጣም እኮ ቢሊየነር። መሀል ላይ ምን እንደተፈጠረ ንገረን። እንዴ መሀል ላይ እኮ ነው እንቁላል ሸጬ። ሁሉም ባለሀብት እንቁላል ሽጧል፣ ሊስትሮ ሰርቷል። ሰውዬ ዋናውን ነገር ንገሩን፣ ሚስጥሩን ንገሩን። በምንድን ነው ሀብታም ሆናችሁት? ከእንቁላሉ በኋላ ነው። ከእንቁላሉ በኋላ ምን ተፈጠረ? ሽምብራ ዱቤ ቆሎ ምናምን ሸጫለሁ። ቆሎ ዘግኜም ሸጫለሁ ምናምን። ከዛ በኋላ ቢሊየነር ሆንኩ ማለት ነው። አሁን ላይ ገንዘብ አለ እንዴ? ያ መኪና እኔ ሚስጥሩን ንገረን። ጠንቋይ ተቀልባለህ? ነገርኩህ እኮ እንቁላሉ ነው አለ አይደል እኮ። በምን ዋናው ሀብት ላይ መሀል ላይ ምን እንደተፈጠረ ነገር። እንቁላል ሸጣል፣ ሊስትሮ ሰርተሃል፣ ግን ዋናውን ነገር ሀብቱ በምን መጣ ንገረን። እሱ ፈልፍዬ የምሸጥ ነበር እኮ። ወይኔ ለውጥ ሚስጥሩን ንገረን እያልኩህ እኮ ነው። ለምን ሚስጥሩን አትነግረንም? ወጣቱን ከእናንተ እንዲማር አልፈልግም። ንገረን። ምንድን ነው ይሄ? ምንድን ነው የትኛው? ይሄ እናቱ መኪና እያየሽ እናት እንዴ እናት
ጆሪያ ቦሊ ከንግና ነፍሴን እኮ ነው ያዳንክልኝ። ምን ላድርግልህ? ኧረ እኔ ምንም አልፈልግም። ሌላ ጊዜ ግን እያየሽ እሺ። እንዴ ቆይ እንዴ አፍራኝ ነው እንዴ? የምትፈልገውን ጠይቀኝ። ኧረ ምን አይናፋር ነገር ነው መሰለኝ። ዝም ብለህ ቃሉን አውጣ። ነፍሷን እኮ ነው ያዳንክላት። ማን ትግደረደራለህ እንዴ? ጠይቃት፣ ዝም ብለህ ትሰጣለች። ጠይቃት። አሳምቡሳ ግዢልኝ። በመጀመሪያ ደረጃ ሳምቡሳ ነው የሚባለው። ሲቀጥል ደግሞ ነፈስ ነሽ። ልጆች ኤቢ ወይ ዛሬ እኮ ቤት ብቻዬን ነው የማድረው። ብቻዬን ነው የማድረው? ኧረ ብቻሽን አይደለሽም፣ ፈጣሪ አለ። ምን ሆነሽ? ፈጣሪማ አለ አይደለም። ቤተሰቦቼ ክፍለ ሀገር ስለሄዱ እኔ ደግሞ ብቻዬን ማድረግ ደበረኝ። ታዲያ ለምን በጊዜ ገብተሽ ጥቅልል ብለሽ አተኝም? ኧረ ዘንዶ ይጠቅለልብህ አንተ። ወተት ነጭ ነው ካልተባለ አይገባም እንዴ? ምን አይነቱ ነው እንዴ? እንድናደር ፈልገሽ ነው እንዴ? ተደምቶ ነው አልገባም። ሌላ ሀሳብ ውስጥ ሆኜ እኮ መች ገባኝ። ይኸውናስ ምን ጣጣ አለው ታዲያ? ሌሊቱን ሙሉ ማለት ነው በቴክስት ስናወራ እናድራለን። አደራ እንግዲህ መምህር፣ ምንም ችግር የለውም ዳይሬክተር። እኔ ለገንዘብ ሳይሆን ለህሊና የምሰራ መምህር ነኝ። ተማሪዎችን ከእውቀት ባለፈ ለስራ ብቁ ነው ማድረጋቸው። ምንም ችግር የለውም። ምንም ዊ አር ሳር አለ ማርማር ሻውት ዊዛውት ኖ ሽጉርት ማፊያ ኤሪያ ሞላ ምን ስትላሰብከው? እስኪ ይሄን ህክምና ይሄን የባህል ህክምና ያሰብኩት እንግዲህ የተበላሸ ኤርፎን የሆነ ቦታው ላይ ሲታጠፍ እንደሚሰራው ሁሉ የታመመ ሰው የሆነ ነገሩ ሲታጠፍ ቢሻለው በሚል ነበር። ምንህን ያመመህ? አረ ራስን አልቻልኩም። ራስ ምታት ለኔ ጣለው ወዳጄ። ተሻለ? አልቻለኝም። አልተሻለ? ለኔ ጣለው ወዳጄ። ተሻለ? አልቻለኝም። አልተሻለ? እስቲ ተሻለ? ይሄ ምርጥ ነው። ቆመና ተሽሎኛል። ጠብቀኝ። እዛው ያዘው። በቃ ከፍለ መሄድ ብቻ ነው። እንዴት ታዲያ እንዴት ልራመድ ነው? እንጣጥ ነው። ፌንታ ስታይል ምንድነው? ጥያቄ እችላለሁ እኮ እኔ። ምንሽ ነው ያመመሽ አንቺስ? አይኔ ሩቅ አይልኝም። የኔና ትክክለኛው ቦታ ነው የመጣሽው። ታየሽው? አልታየሽም? ታየሽውንስ? ኧረ አይታየኝም። አሁንም አልታየሽም? አይታየኝም። ታየሽውንስ? በቃ ከብለሽ እጅ የሌላት ነይ። እንደበጥቂ ነው ተደም ቀጥለው። የኔ እናት ሁለት ወዶ አይሆንም ወይ ማንጋጠጥ ነው ወይ አለማየት ነው። ከብለሽ እጅ ምንድን ነው? ትንሽ ጢቦ ሰራለውና ስር ዞር ብሎኝ ነው እንዴ። የኔ አባቴ አንተ እንኳን ስር ዞር አይመስለኝም፣ ረሃብ ነው። ይሄ እኮ ሰርግ እኮ ያስነቃል። አስፈላጊ ነው እንደዚህ አይነት ወጪ እንዴ? በኋላ እንዴ ታዲያ አይለ ነገሩ ምን ቀላል ነው እንዴ? ማዘጋጀት ቀላል ነው። ወጪው ምናምን አያሳስብም እኮ። ግን በእኛ ብሔረሰብ ደግሞ አይፈቀድም ሽምግልና። አንተ ብሔር ምንድን ነው? የኔ ብሔር ባባ ዱላላ ነኝ እኔ። ዱላላ ይባላል ብሔረሰቡ። እኔ ዱላሌ ነኝ። እንደዛ የሚባል ደግሞ ብሔር አለ? ምን ማለት ነው? ምንድነው? ዝቅተኛ ብሔሮች ናቸው እያልሽ ነው ወይስ 80ውንም ብሔር ሸምድደሽ ጨርሰሻል? የላችሁም ልትይ ነው? እኔ እንደዛ አይደለም። ኧረ በጣም ይደብራል። በእናትሽ በቃ ስለሌለ ነው እንጂ እኔ ለእንትን አንሳለሁ እንዴ? ምን ሆነ? እኔ እንደዛ አላልኩኝም። እሺ ሰርጋችን ግን ይደገሳል። ሰርግ እናደርግ ነበር ግን ዱላላ ላይ ማለት ነው ባልና ሚስት ብቻ ነው የሚገናኙት። ሰርግ ቀን ሌላ ሰው አይገኝም። ከዛ ምግቡ የምትሰራው ሚስት ሆነች። በቃ አራት በልቶ መለየት ነው እንጂ እንደግስ ነበረ። ዱላላ አይፈቀድም። በቃ እንደዛ ነው። ግን ይኸውልህ ኑሮዬን አቀማጥለህ ነው የምታኖረኝ። ቆይ እሺ መች ነው ቤት የምንገባው? ቤት እኮ እንገባ ነበር ግን ዱላላ አይፈቀድም። አልነገርኩሽም? ማህበረሰቡ ሜዳ ላይ ነው የሚኖረው። በቃ ንፋስ ውስጥ ጤና አለ ይላል። በቃ እሺ ነው ስለማከኛል። ምግብ መች ነው የምንበላው? አትይኝም እንደ እርጉዝ ነኝ እኮ። ምግብ የምንበላ ነበር ግን ዱላላ የለም ምግብ እኮ እዛ። አዎ ማህበረሰቡ ሃይማኖቱ ላይ በጣም ጠንካራ ነውና ማለት ነው በጸሎት ነው የሚኖረው። ምን ላድርግ? ትገለኛለህ። ሳትገለኝ ወደ ቤተሰቦቼ ልሂድ። የት ነው የምትሄጂው? እሺ አረ ይመስያለሽ ነው እስቲ ያለኝ እንካ ያራዳልሽ። ምንድን ነው? በአምስት ብር ምሳሌ ችግር ያለኝ ሰጠው አይነ ለጥዋስ እንዴ ያስኩነኝ ወለ ዱላላ አይቻልም እንጂ ሰው መምታት አይነን ነበር መደለ። Hello, I just came here recently and I was looking for Kabede's house. He told me he lives around here. I tried to call him but his phone is not working and I was wondering if you can show me his house. ምን
ማን ይሄድልሽ? አንድ ወልደ በእናትህ ፍቅረኛ የተመጣለች አስተዋውቃቸዋለሁ ዛሬ። አበሽ እንዴ? አልሰማህም እንዴ? ዲያር በጣም ደስ ይላል ግን ማለት ነው ትንሽ አካል ጉዳተኛ ነችና ፊት ምናምን እንዳይቀየር ስታያት ኖርማሉ ኖርማሉ ጋር እንዳታስ የኔ ፍቅር እይ ቆንጆ ዳንሽ እሱ ነው ቤስት ጓደኛ ሰላም ነው ፍላጎት ባላ ፍቅረኛ ይሷል እሺ በቃ እንሽት እሺ ስላለችብኝና መልሳለሁ ልትሄጂ ነው በቃ በኋላ እንደወልሽ እሺ እሺ አንተ አካል ጉዳተኛ ነች አላልከኝም እንዴ? ታዲያ አካል ጉዳተኛ ከሆነስታል የት አለች? ወይ ሙሉ ጤነኛ አይደለች እንዴ? ማለት የሆነ አካል ሲጎድል አይደል እንዴ አካል ጉዳተኛ የሚባለው? እና ቂጧ አይታል ታዲያ